በዚህ ጾም ወይ ገዳም ወይ ቤተክርስቲያን ላልሄዳችሁ ሰዎች ነውና ይሄ ቪዲዮ መናገሻ ጋራ መድኃኔዓለም ይባላል ቤተክርስቲያኑ። ወደዛ እየሄድን ነው። ይሄ ደግሞ ማርያም ቤተክርስቲያን ነው። ከተራራው ስራ ያለ ነው። እስከዛሬ አዲስ አበባ ኖረን እዚች ቅርብ 26 ኪሎ ሜትር ምናምን ከአዲስ አበባ አለመምጣታችን በጣም ያስገርማል። እግዚአብሔር በጣም እንዴት እንደሚያምር ቦታው ጫካው በጣም ውብ ነው። ባይዘው በጣም ነው የሚያምረው ቦታው። ዝም ያለ ነው። በጣም ነው የሚያምረው። እንዴት እንደሚያምር ሄደው ይላችሁ ማርያም በጣም ነው የሚያምረው። ደርሰናል። አይዞህ ደርሰናል። ክርስቲያን ተስፋ ይቆርጥ አረግደለኝ እዛ ጋር ጠብቅ። ይሄ ወገብ ተሰብሯል እኮ እዛ ጋር መጨረሻው ባይሆንስ ላይ ተራራው መሀል እኮ ነው መጨረሻው። አልገባችሁም? ወገብ ተቆረጠ። ቢያም እንዴት ነው? ይሄ ደግሞ መግቢያው ነው። እንዴት እንደሚያምር እዩት። ቤተክርስቲያኑ በጣም ነው የሚያምረው። ትልቅ ነው በጣም ግን እንዴት ያምራል። ስውራ ማርያም አለ። ስውራ ልደታ ማርያም የፎቶ በፎቶ አስቀምጬላችኋለሁ። ቤተክርስቲያኗን ሶፍ ዋሻ ምናምን አለ መሰለኝ። እስኪ እዚህ ጋር ዋሻ ውስጥ እየገባን ነውና ተሰልፈን ነው የምንገባው። በጣም ጨለማ ነው። በጧፍን የገባ ነው። እንዴት ግን ደስ እንደሚል። ይሄ ደግሞ ቅድስት ልደታ ማርያም ቤተክርስቲያን ነው። ባይዘው አንድነት ገዳም አለ እዛው ተራራው ላይና ሱባኤ መግባትም ትችላላችሁ እዛው ላይ። እንግዲህ ከላይ ከተራራው መሀል ካለው ቤተክርስቲያን ጉዟችንን ጨርሰናል። ጦጣ ነገር አለፈች። ጦጣ ምን እንጀሮውን አላውቅም። ገብርኤልን አለፈ። እንጀሮ ነው። ስለዚህ መታችሁት፣ እውነት መታችሁት። ይገርም ነገር ነው የምታዩት። መታችሁት። አንዳንድ ፎቶዎች አስቀምጥላችኋለሁ። እንግዲህ እነዚህ ነው የመሳሰሉ ቆንጆ ፎቶዎችን ተነስተናል። እዚህ ተራራ ላይ የነበረን ጉዞ እዚህ አልቋል። እንግዲህ አርብ ወጥቼ ዛሬ እሁድ ማታ ወደ ቤት ገብቻለሁ። አርብ 12 ሰዓት ወጥቼ እሁድ 1 ሰዓት ገብቻለሁና እንግዲህ ቤተክርስቲያን ጉዞ አሪፍ እንደነበር አውቃለሁ። ከዚህ በኋላ ሌላም እንደዚህ አይነት ብሎጎች እሰራላችኋለሁ። ቻው